እንዲያጠነክርህ ከፈለክ ወደ አላህ ስትጓዝ ንያ ጽድት ያለ መሆን አለበት። ሁለተኛ ሐራም የሆኑ ግንኙነቶችህን አቋርጥ። ለአላህ ብሎ አንድን ነገር የተወሰው ደግሞ አላህ ስብሓንሁ ወተዓላ የተሻለ ነገር ይተካለታል። ሶስተኛ የተወሰነ የቁርአን ዊርድ አዘጋጅ። ዊርድ ማለት ምንም ቢሆን ያለማቋረጥ በየቀኑ የምትቀራው የተወሰነ የቁርአን መጠን ማለት ነው። ስትጀምር ብዙ ባታበዛው ጥሩ ነው። በቀን አንድ ገጽ በቂ ነው። ረሱል ዓለይሂ ሰላቱ ወሰላም ወደ አላህ ተወዳጁ ሥራ ማለት ትንሽም ብትሆን ዘውታሪ የሆነችው ነች ይላሉ ሰለዋቱ ረቢ ወሰላሙሁ ዓለይህ። አራተኛ ዘፈንና ፊልሞችን መተው። ጀነትን እንደምንፈልግ ተስማምተናል አይደል? አምስተኛ ሱና ሰላቶችና ጾሞችን መጀመር። በጀነት ቤት የሚያስገነቡትን 12ቱን ሱናዎች መስገድ ማለትም ከፈጅር በፊት 2 ረክዓ፣ ከዙሁር በፊት 4 ረክዓ፣ ከዙሁር በኋላ 2 ረክዓ፣ ከመግሪብ በኋላ 2 ረክዓ፣ ከዒሻእ በኋላም 2 ረክዓ፣ ዊትርም 1 ረክዓም ቢሆን እንዳንረሳ። ከዛም ሰኞና ሐሙስ እና ከየወሩ 3 ቀን መጾም። ስድስተኛ ምላስን መጠበቅ። ምላስን ከሐሜት፣ ከውሸት፣ ከስድብና ወዘተ መጠበቅ። መልካም ሥራህን ሁላ ለሰዎች አታከፋፍል። ሰባተኛ የጌታህን ውዴታ እምትፈልግ ከሆነ የዲን ዕውቀትን መማርን አደራ። 1-2 ገጽም ይሁን ብቻ ግን በዓቂዳ ትምህርት ጀምርና ቀጥል፣ አታቋርጥ። 8ኛ ከአላህ ጋር ለብቻ ሆኖ መውራት። ወላሂ ለብቻ ሆኖ ከአላህ ጋር ስለ መውራት ባወራ አልጨርሰው። ጥፍጥናው፣ ራሓው፣ ምንዳው ላውራ ብል አልችለው። ቁርአንን ወይንም አንድ መጽሐፍ ያዝና ወይንም በአላህ አፈጣጠር ላይ አስተንትን። ለብቻ ሁንና አላህን ልክ እንደምታየው ሆነ አናግረው፣ አልቅስ፣ ለምን፣ ተማጸን። ለነፍስህ መጽዳት፣ ለኢማንህ መጠንከር ወደ አላህ የበለጠ ለመቅረብ ትልቅ ተጽዕኖ አለው። 9ኛ ሌሊቱን ሕያው አድርግ። አሳሳቢውን ጉዳይ እንዴት እንዳዘገየሁት አላውቅም። ለይል መስገድ ማለት እኮ የደጋግ ሰዎች መፈክር፣ የመልካም ሰዎች መገለጫ፣ የአላህ ባሮች ሚስጥር ነች። ጥፍጥናዋን ልገልጽልህ አልችልም። ራስህ እንድትቀምሰው ነው የምፈልገው። 10ኛ ሰደቃ